ጾመ ነቢያት 40 ቀን ብያለሁ አይደል? ሁለተኛው የማን ጾም ያልባችሁ? የአብርሃም ሶርያዊ። አብርሃም ሶርያዊ 3 ቀን ጸልዮ ተራራ ያስነሳበት እንጾመዋለን። ሶስተኛው ገሃድ ነው። የምንነጋገረው ስለ ገሃድ ነው። ጾመ ነቢያት ስንት ቀን ያልባችሁ? 40 ስንት ነው? 44 አይቀንስም፣ ከ44 አይጨምርም። ከ44 አይጨምርም፣ ከ44 አይቀንስም እና በየራሱ ሲከፈል 3 ቀን ያለ 40 ቀን ጾመ ነቢያት 3 ቀን የአብርሃም ሶርያዊ። አንደኛዋ 44ኛዋ ማናት ነው ያልኳችሁ? ጋድ ጋድ ይሁንላችሁ። ጋድ 44ኛዋ ቀን ምንድን ነው? ለወደፊቱ እንዳደረሷት ራሷን የቻለች ጾም ናት። ራሷን የቻለች ናት ማቆጣጠር። ይህ ስለሆነ ራሷን የቻለች ስለሆነች የረቡዕና የዓርብ ለውጥ ናት። ጋድ ማለት ለውጥ ማለት ነው። ልደት መቼ ነው? ልደት መቼ ነው? ዓርብ ማለት ዓርብ ቅዳሴ ምሳ የሚቀደስ ሌሊት ቁርባኑ ሥጋው ደሙ እዚያ በኋላ ምዕመናኑ አስቀድሰው ወደ ቤታቸው ሄደው ምን ይበላሉ? ሥጋ ይበላሉ፣ እንቁላል ዶሮ ይበላሉ። ምናልባት አንዳንዱ ጾም ነው ካለ ተሳስቷል፣ ቀኖና ያስፈልገዋል። ወይም ጋድና ጾም ማለት ነው። ጋድና አሁን ብዙ ችግር ምንድን ነው? በጾም ነው ጾም የሚሉ ሰዎች አሉ። እንዴ ጾም ላይ ጾም አይደለም። ከሃይገስት አንቀጽ 15 ተከታተሉ። ከሃይገስት በሉ አንቀጽ 15 ላይ እንዲህ ይላል። 7ቱን አጽዋማት ይቆጥራል። 7ቱን አጽዋማት ይቆጥርና ወጾመ ድኅረ ልደት ወጥምቀት ይላል ለይቶ። ጾመ ነቢያት፣ ጾመ ነነዌ፣ ዐቢይ ጾም፣ ጾመ ሐዋርያት፣ ጾመ ፍልሰታ፣ ረቡዕና ዓርብ፣ ገሃድ 7ኛው ነው እና የልደትንና የጥምቀትን ዋዜማ በጾም አንድ ተብሎ ተቀምጧል። የልደት ዋዜማ ጋድ ተብሎ የተቀመጠ ጋድ ተብሎ የተቀመጠ። ስለዚህ ዓርብ ግድፍት ነው። ጋድ ጾም ያላቸው ልደትና ጥምቀት ከሌሎቹ አጽዋማት ይለያል። ለምሳሌ ጾመ ሐዋርያትን የምንጨርሰው መቼ ነው? ሐምሌ 5 ማለት ሐምሌ 5 ቀን ረቡዕ ወይ ዓርብ ቀን ቢሆን እንደካለ አንገትም። ጥሩ አንተን ረቡዕ ከሆነ ሐሙስ፣ ዓርብ ከሆነ ቅዳሜ እንገትራለን። እንዲሁ ደግሞ ጾመ ፍልሰታ የድንግል ማርያም የዕርገቷ የትንሣኤዋ መታሰቢያ ከነሐሴ 1 ቀን እስከ ነሐሴ 15 ቀን እንጾማለን። 16ኛው ቀን ለአንበት የጾም መፍቻ ነው አይደለ? እና ለምሳሌ ነሐሴ 16 ቀን ረቡዕ ቀን ብትሆን ግድፍቱ መቼ ይሆናል? ሐሙስ። ጥሩ አሁን እንዲሁ ጾመ ፍልሰታ ነሐሴ ኪዳነ ምሕረት ዓርብ ቀን ብትሆን ግድፍቱ መቼ ይሆናል? ቅዳሜ። ለምን ሲመጡ እንዲሆኑ ለምን ካስባዩ አይን እናውቃለን ማለት ነው። በኢትዮጵያ ይህንን እናውቅ ኖሮ ለዓርብ ጾም ነው እያለ የሚወሸክት በዚህ እንኳን አንማማርም። ልደት፣ ጥምቀት፣ ረቡዕና ዓርብ ሰዎች ተዘሎ ተደርጎ ያውቃል? ታውቃላችሁ? ጻፉ። ቅድም ተናግረዋለሁ፣ አሁን መልሰዋለሁ። ረቡዕና ዓርብ የሚሻሩባቸው በጾም የሚሻሩባቸው በዓላት አንደኛ ልደት፣ ሁለተኛ ጥምቀት፣ ሶስተኛ በዓለ ሀምሳ ብያቸዋለሁ። መጽሐፉ የሚያዘው በበዓለ ሀምሳ ዓርብና ረቡዕ አይጾሙም ማለት የትንሣኤው በዓለ ሀምሳ ያን ጊዜ አይጾሙም። የልደት አይጾሙም፣ የጥምቀት አይጾሙም። በእነዚህ ወራቶች ብቻ የረቡዕና የዓርብ ጾም ይሻላል እና ጋድ ይህን ይመስላል። አጽዋማትን ስንጾም ልደት፣ ጥምቀት በሚውሉበት ጊዜ ጋድ አላቸው።
ይህን እናውቃለን። መጽሐፍ ግዙ እስቲ ጾም መጽሐፍ ወንድ ስለ ጋድ ጾም እችን መጽሐፍ ግዙ። ገጽ ስንት ነው ያለች? ሲያወጣው ገጽ እችን መጽሐፍ የያዘ ሰው ስለ ጋድ ጾም በደንብ አድርጎ ነው የሚያውቅ። አይሆናበት ጋያቻሉ ትንሽ ትመስላችኋለች። ትልቁም ነገር አለ። ትልቁም ነገር ስለ ሰውና ስለ ዓለም ጾም ቅድሚያ ያልኳችሁ ይዛለች። ልደት፣ ጥምቀት፣ በዓለ ሃምሳ ሲሆን ዓርብና ረቡዕ እንደማይጾምባቸው ይዛላቸዋለች። ታያላችሁ፣ እያያችኋል ነው። ሴት ወንድ ያዙ። ስለ ጋድ ጾም ጥሩ አድርጋ፣ ስለ ረቡዕ ስለ ዓርብ ጾም ጥሩ አድርጋ ይዛላቸዋል። የገዛችሁ ገዝታችኋል፣ ያልገዛችሁ ደግሞ እያዛችሁ ነው። ሌላ መጽሐፍ አለ፣ መጽሐፍ አለላችሁ። ሌላ ተዘጋጅቷል። መጽሐፋ አለ፣ ያለውን ውሰዱ። ወደፊትም ይመጣል። መልኮች አሉት። ትልቅ መጽሐፍ ነው። እንግዲህ የጾመ ገሃድ ይመስላል። ዓርብ ውደት ነው። የሚጾም ሰው ካለ ይቀጣል፣ በንስሐ አባቱ ይቀጣል። ጥምቀትም ረቡዕ ነው የሚሆነው። ይህን ይመስላል እንግዲህ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን። ይህ በእንዲህ እንዳለ ስለ ጾመ ነቢያት ሶስት ክፍል አድርገን ከተማማር ነው። ጾመ ነቢያት 40፣ ጾመ ነቢያት ሶስቱ የአብርሃም ሶርያዊ፣ አንዱ ጾመ ገሃድ ቀኑ ቁጥር ስንት ነው? 44 በ44 ጎንደር ልክ ነው ጾመ ነቢያት ይሁንና ጾም እዚህ አይጨምርም አይቀንስም። እሺ አይጨምርም አይቀንስም። መቀነስም አይቻልም፣ መጨመርም አይቻልም። መጨመርም ያስጠይቃል፣ መቀነስም ያስጠይቃል። ወደ 43 አይወርድም፣ ወደ 45 አይወጣም። በምን ነው የሚኖረው? በ44 ብቻ፣ በ44 ጎንደር ልክ። ይህን ይመስላል። እሱማ 44 ብዬዎታለሁ። 44 ነውና ጾመ ነቢያት መቁጠር ነው፣ መቁጠር ነው። በዘመነ ዮሐንስ 28 አይደለም። ስለዚህ በ14 ካልተጀመረ 44 ስለማይሞላ በዘመነ ዮሐንስ በ12 ጀምሮ ጾም አይዘው። አትፍራ፣ ለጾም ለመጾም አትፍራ። መብላት ነው እንጂ የሚያስ ኃጢአት የሚሆን መጾም ኃጢአት አይሆንም። እንኳን አንድ ቀን አባቶቻችን ዓመት እስከ ዓመት ነው የሚጾሙ። ለነገሩ የሚመጣው ዘመነ ዮሐንስ 14 ዓርብ ስለሚሆን አጨቃጭቅ እንደሆን ጊዜ 14 ዓርብ ይሆናል። እሺ፣ ስለዚህ 14 ይሆናል ይወጣል። በዘመን በ2016 14 ዓርብ ይሆናል። 2020 ላይ ደግሞ 14 ብለው ይሆናል። እንግዲህ ለ8 ዓመት ጾመ ነቢያት በዘመነ ዮሐንስ 14 ዓርብ ስለሚሆን ጥብቅ ይሆናል። 14 ለሙላት ግን እየቆጠራችሁ ጾሙ። እሺ